ችግሮቻችሁ ጋር ስትመጡ ብዙ ጊዜ በኢየሱስ ተሰበረ እንደዚህ ያደረግን ብለን እንጮሃለን። ከዛ ውጤት አናይም። ውጤትም ማነው ለምዶ ልንገራችሁ። እያጠቃችሁ ያለው ይሄኛው ቤት ነው። እናንተ ሚሳኤል እየወረወራችሁ ያላችሁት ወደዚህ ነው። እያጠቃችሁ ያለውን አካል እየጎዳችሁት አይደለም። ከዛ የኢየሱስ ስም አልሰራልኝም ብላችሁ ተስፋ ትቆርጣላችሁ። ያንዳንዶቻችሁ ትልቁ ወደ እናንተ ላይፍ የሚወረወሩ ፍላጻዎች ምንጮቻቸው እናንተ ከምታስቧቸው በላይ ናቸው። መዝሙር 121 ክፈቱ። ፀሐይ በምን በቀን አታቃጥልም፣ ጨረቃስ በሌሊት አትጎዳ። እግዚአብሔር ከምን ይጠብቅሃል? ከክፉ ነገር። ለምንድነው ከክፉ ነገር የሚጠብቅ? ያ የሚመጣብህ ክፉ ነገር የሚመጣው ከፀሐይና ከጨረቃ ስለሆነ ነው። የሚመጣው ክፉ ነገር አንተን እንዳይጎዳህ አለ። ፀሐይ የምትልካቸው ክፉ ነገሮች በቀን እንዳያቃጥሉ አደርጋለሁ። ሁሉ ጊዜ ይሄንን ስም ስትጠቀም ማወቅ ያለባችሁ የእናንተ ችግር ምክንያቱ የት ነው? አሁን ሳስተምር when I teach you አንድ ነገር በዛው ልጠይቃችሁ ፈልጋለሁ። I want to ask you one question. ብዙ ጊዜ many times በኢየሱስ ስም ብለን እንጸልያለን። we pray that in name of Jesus. ለምንድን ነው የማይመለሰው? why does God not answer? ስሙ ላይ ችግር የለም። there is no problem in the name. powerful ነው ስሙ። it's too much powerful. ይሄን ሁላችን እናውቃለን። we know it very much. ግን በኢየሱስ ስም የጸለያችኋቸው አብዛኞቹ ጸሎቶች ደግሞ አልተመለሱላችሁም። and every answer you pray in the name of Jesus doesn't answer. even የኤምባሲ በር ላይ ሆናችሁ በኢየሱስ ስም ተከፈተ ስትሉት ውስጥ ገብታችሁ ኖ ብሎ ትመለሳላችሁ። ጸልያችኋል እኮ even they get a rejection after you pass through the embassy. ልክ ነኝ? am I right? ለምንድን ነው ያልተመለሰላችሁ? why it's not answered? ለምንድን ነው ያልተመለሰላችሁ? why it's not answered? ሁሉ ጊዜ የኢየሱስን ስም ስትጠቀሙ whenever you use the name of Jesus መጀመሪያ ማወቅ ያለባችሁ the first thing you have to know የእናንተ ችግር የሚጀምረው ከምድር ነው ከሰማይ ነው ወይስ ከባህር ነው የሚለው ማወቅ አለባችሁ። you have to know where is the case of your problem from the three realms ከሶስቱ ስፍራ አንዱ ላይ መሆኑን ስታውቁ whether after you know is the case is from one place ስሙን አፕላይ ማድረግ ትችላላችሁ። then you start to apply his name ስሙን አፕላይ ማድረግ ከመጀመራችሁ በፊት before you start to apply the name ይሄ ስም ሶስቱም ስፍራ ላይ ስልጣን ስለሰጠው since it is given upon three realms የእናንተ የችግሩ ምንጭ ከየት እንደሚጀምር ወቁ። and you have to understand where is the source of the problem ምን ማለት እንደሆነ ልንገራችሁ። what does it mean? አንዳንድ ሰዎች some of the people ይታመማሉ። they get sick የመጀመሪያው መጽሐፍ ቅዱስ ይታለ አንዳንድ ሰዎች ይታመማሉ። some people they get sick የበሽታቸው ምንጭ the source of their sickness የበሽታቸው ምንጭ the source of their sickness ያንዳንዶቹ ከምድር ነው። some of them are from earth ከበሉት ምግብ ነው። it's from the thing that they eat ያንዳንዶቹ ከባህር ነው። some of them from water አየር ወለድ የሚባሉ በሽታዎች አሉ አይደል? you know airborne diseases ውሃ ወለድ ናቸው water diseases አንዳንዶቹ ደግሞ አየር ወለድ ናቸው። some of them are airborne diseases ሳይንሱ እንደዛ ይላል። the science located ሳይንሱ አየሩ ጭምር አፌክት እንደሚያደርጋችሁ ጤንነታችሁን ይነግራችኋል። even the science can tell you that there is airborne disease አሁን ሁሉ ጊዜ ስትታመሙ so whenever there is sickness መድኃኒቱን ከመውሰዳችሁ በፊት before you take the medicine የበሽታችሁ ምንጭ ያለበትን ስፍራ ወቁ። but you have to know the source of your sickness አንዳንድ ሰው ምግብ በልቶ ነው የሚታመመው። some of the people they get sick because of food ምግብ በልቶ ይታመማል። because of food ያንዳንድ ሰው ምንጭ ደግሞ ምግብ አይደለም። and some of them are not food ችግሩ ስትገቡ when you understand መጀመሪያ ማወቅ ያለባችሁ the first thing you have to know is that ያንዳንዱ ሰው ደግሞ የህመሙ ምክንያት the source of some sickness ፀሐይና ጨረቃ ናቸው። is there because of sun and stars በሰማይ አይደለም የሚለው ፀሐይና ጨረቃ ናቸው። from the above መጽሐፍ ቅዱስ ከያዛችሁ ማቴዎስ ምዕራፍ 4 ክፈቱ። Matthew chapter 4 ቁጥር 24 እሺ ማቴዎስ ምዕራፍ 4 ዝናውም ወደ ሶርያ ሁሉ ወጣ። ዝናውም ወደ ሶርያ ሁሉ ወጣ። በልዩ ልዩ ደዌና ስቃይ ተይዘው በቃ እቺን ቃል ስሙ። በልዩ ልዩ ምን ደዌ ወይም ምን ስቃይ ተይዘው በበሽታ ተይዘዋል። it says a diverse የታመሙትን ሁሉ የታመሙትን በሙሉ አጋንንትም ያደረባቸውን በጨረቃ የሚነሳባቸውን በምን በጨረቃ የእነዚህ ሰዎች የበሽታቸው ምክንያት አጋንንት አይደለም ጨረቃ ነች። they are lunatic የእነዚህ ሰዎች የበሽታቸው ምክንያት ጨረቃ ነች። they are lunatic because they are moon በጌታ በኢየሱስም ተፈውሳል ብትል ነፃ አታወጣቸው። you cannot deliver them whether you name the name of Jesus በዚህ ስም አማካኝነት ጨረቃ ማዘዝ ካልቻልክ ድረስ unless you can command የበሽታቸው ምንጭ ምን ስለሆነች because the source of their sickness is a moon ይሄ ስም ሁሉም ስፍራ ላይ ስልጣን የተሰጠው so the name is given for every person አንዳንዶች ይታመማሉ some of them they get sick አንዳንዶች ደግሞ የህመማቸው ምክንያት ጨረቃ ነች and some of them they are lunatic ምሳሌ በቀላል አማርኛ ላስረዳችሁ let me tell you one reason አሜሪካ ውስጥ አሁን ፍሎሪዳ ላይ ከባድ የሆነ ሃሪኬን ሊፈጠር ነበር አይደል? there was about a hurricane a great hurricane ምድር ላይ ሁሉ ጊዜ ሃሪኬንና አውሎ ነፋስ ሲነሱ whenever there is a mighty wind or hurricane ምክንያታቸው ጨረቃ እንደሆነች ታውቃላችሁ? do you know the reason is from a moon
ጨረቃ ነች ምክንያቱ። It is from a moon. They arise from a moon. የአብዛኞቹ መሬት መንቀጥቀጦችና የአውሎ ንፋስ ምክንያት ጨረቃ ነች። The reason of hurricane, some earthquakes are from a በኢየሱስ reason. ስም አውሎ ንፋስ ቁምቁም ብትል አይቆምም። So you cannot command directly to the ማድረግ wind. ያለብህ አንድ ነገር ነው። They have to do one ልክ thing. እንደ ኢየሱስ ፀሐይና ጨረቃን ነው ማቆም ያለብህ። The same thing you have to do. አውሎ Sun or ንፋሱ moon. እንዲቆም ፀሐይና ጨረቃ ማዘዝ You አለብህ። have to command the sun and the moon. ያንዳንዶቻችሁ ትልቁ ወደ እናንተ ላይፍ የሚወረው ፍላጻዎች The great arrow that was sent to your life, ምንጮቻቸው እናንተ ከምታስቧቸው በላይ their ናቸው። source is more than beyond you can understand it. መዝሙር 121 ክፈቱ። Let's say on the Psalms 121. መዝሙር 121 ፕራካቶ ሳሊ ብራሃዳን ዴሌቦስ Kleprede Keizapada. መዝሙር 121 ፀሐይ በቀን አያቃጥልህም። ቁጥር 6 ፀሐይ በቀን ምን አይለውም አያቃጥልህም። እሺ ጨረቃም በሌሊት እሺ እግዚአብሔር ከክፉ ሁሉ ይጠብቅሃል። ፀሐይ በቀን ምን አትለው አያቃጥልህም። ጨረቃም በሌሊት አትጎዳህም። እሺ እግዚአብሔር ከክፉ ሁሉ ይጠብቅሃል። በደንብ ስሙ። ፀሐይ በምን በቀን አታቃጥልህም፣ ጨረቃስ በሌሊት አትጎዳ። እግዚአብሔር ከምን ይጠብቅሃል? ከክፉ ነገር። ለምንድን ነው ከክፉ ነገር የሚጠብቅ? ያ የሚመጣብህ ክፉ ነገር የሚመጣው ከፀሐይና ከጨረቃ ስለሆነ ነው። Why God preserve you? Because these things are from sun and the moon. የሚመጣው ክፉ ነገር አንተን እንዳይጎዳ አለ። ፀሐይ የምትልካቸው ክፉ ነገሮች በቀን እንዳያቃጥሉ አደርጋለሁ። And God protect you from suns meeting you. ሃሎ Are you with me? ሁሉ ጊዜ ይሄንን ስም ስትጠቀሙ So whenever you use this name, ማወቅ ያለባችሁ things you have to understand. የእናንተ ችግር ምክንያቱ የት ነው? The problem, you have to know, locate where is your problem. የታመሙ ሰዎችን ፈወሰ አይልም። It doesn't say he healed all of them. ማቴዎስ ምዕራፍ 4 አሁን ያነበብነው ቃል ውስጥ የታመሙ ሰዎችን ፈወሰ አይልም። It doesn't say in a verse Matthew chapter 4. በደዌ የተያዙትን አለ So everyone who is sick በጨረቃ የሚነሳባቸው and at the same time lunatic person. ጌታ ኢየሱስ የህመማቸውን ምንጭ የነገራቸው የሚነሳባቸው በጨረቃ ምክንያት ነው። It is the reason from the moon, the source of their sickness. ሃሎ ከኔ ጋር ናችሁ? Are you with me? እየሰማችሁ ነው? Are you with me? በምን የሚነሳባቸው? በጨረቃ የሚነሳባቸው። በጨረቃ የሚነሳባቸው። ይሄ ስም The name which is given, ሁሉም ስፍራ ላይ ስልጣን አለው። he has an authority over every of it. አሁን ምን ማለት እንደሆነ ልንገራችሁ። What does it mean? አንድ ሰው One person, በጨረቃ የሚነሳበት በሽታ ይዞታል። he has a lunatic problem እናንተ እዚህ ናችሁ። and you stand there. በጌታ በኢየሱስ ስም ከዚህ ምድር ወደ አንተ የሚላክ ፍላጻ ከጎረቤት የሚላክ ፍላጻ ሰበርኩ አላችሁ። You say, I broke every weapon that's fashioned against you. በሽታው ለቆት አይሄድም። And the sickness cannot leave him. ለምን ነው በሽታው ለቆት የማይሄደው? What is the reason? ጌታ ኢየሱስ አንዳንድ ጊዜ ታችሁ ከሆነ Do you know what Jesus was did sometimes? አጋንንቶችን ሲያስወጣ እንደዚህ ይላቸዋል። In order to cast out demons, ስም ማን he ይላቸዋል? says, what is your name? ለምንድን ነው ስም ማን ነው የሚለው? Why does he ask the name? አጋንንቱን ውጣ ለማለት የመጀመሪያው ነገር ስሙን ማወቅ አለብህ። You have to know the name of the demon before he cast out. ሰውየው የያዘው ሌጎን ሆኖ ጠቋሩጣ ብትል አይወጣም። because የያዘው ሌጎን ነው። If the demon is legion, he cannot cast out by the name of Taqwa. ጎረቤት የደገመ ብትል አይወጣም። ሌጎን ነው የያዘው። Because the demon that possessed was legion, not ስሙን Taqwa. ማወቅ የመጀመሪያው ነፃ መውጣት ነው። So the first name to know is to deliver. ችግሮቻችሁ ጋር ስትመጡ When you come to your problem, ብዙ ጊዜ በኢየሱስ ስም ተሰበረ እንደዚህ ያደረግን ብለን እንጮሃለን። we say it's broken name of Jesus, in the name of Jesus. እየሰማችሁ ነው? Are you with me? ከዛ ውጤት አናይም። And we don't see result. ውጤትም ማነው? ለምዶ We ልንገራችሁ። don't see result is the reason. እያጠቃችሁ ያለው ይሄኛው ቤት ነው። This is the house which is attacking you. እናንተ ሚሳኤል እየወረወራችሁ ያላችሁት ወደዚህ ነው። And you throw your missiles in the wrong direction. እያጠቃችሁ ያለውን አካል እየጎዳችሁት አይደለም። It's not you are attacking the person who is ከዛ strong. የኢየሱስ ስም አልሰራልኝም ብላችሁ ተስፋ ትቆርጣላችሁ። And you get fed up on that the name of ዛሬ Jesus doesn't work. የእናንተ ጥቃት So from today I pray that ከፀሐይም ይሁን ከጨረቃ whether it is from a sun or a moon, ከባህርም ይሁን ከምድር ላይ whether it's water from earth, የሚነሱ ጥቃቶች በሙሉ every attack that አሁን arises, እንዲቆሙ አዛለሁ። I pray that it may plunge. አሁን እንዲቆሙ አዛለሁ። I pray that it may አሁን stop. እንዲቆሙ አዛለሁ። I pray that it may አሁን stop. እንዲቆሙ አዛለሁ። I pray that it may አሁን stop. እንዲቆሙ አዛለሁ። I pray that it may አሁን stop. እንዲቆሙ አዛለሁ። I pray እንዲቆሙ that, I pray አዛለሁ። that, I እንዲቆሙ pray that, I አዛለሁ። pray that. አሁን እንዲቆሙ አዛለሁ። I pray that it may stop. ቁጭ በል። አሁን እንዲቆሙ አዛለሁ። I pray that it may stop. ቁጭ በል። You may have received. የአንዳንዶቻችን ድህነት So the poverty of some of us, መነሻው ምድር አይደለም። the source is not earth, መነሻው ባህርም አይደለም። neither of water. መነሻው ሄቨን ነው። It is heaven from ሄቨን the ስላችሁ first. ሰማያዊ አካል It means the first heaven that we know. የመነሻው ያ ነው። It's from the first heaven. አንድ ጊዜ በእርሱ አንድን አጋንንት እያስወጣ When the person was casting out a demon, አጋንንቱ ከጁፒተር ነው የመጣው ታዲያ። it says, I came from Jupiter. ከጁፒተር ነው የመጣው። I came from a Jupiter. ያ ዴመን ወደዚህ ሰውዬ ህይወት የተላከው ከጁፒተር ነው። It sent us from a Jupiter.
ይሄንን ሰውዬ ነፃ ለማውጣት in order to cast down of this ስሙን man, ስትጠቀሙ when you use the name, ምድርና ባህር ላይ ብላችሁ መጠቀም you የለባችሁ። cannot use upon earth and በጌታ water. በኢየሱስም ጎረቤት ምናምን ብትሉ ሰውየው ነፃ አታወጡትም። You cannot deliver them whether you pray not or not. ባህር ብትሉት ነፃ You አታወጡትም። cannot deliver whether you name the water. በፍጹም ነፃ አታወጡትም። You cannot deliver ነፃ ልታወጡ የምትችሉት that you may deliver. ከዚህ ሰዓት ጀምሮ ከየትኛውም ሰማያዊ አካል ወደ አንተ የሚወረወር ፍላጻ ሰብር ያለው ስትሉ ያ ቃል ከየት እንደመጣ ደመኑ። And you have to declare the source of the weapon that's fashioned. ሄሎ Are you with me? እየሰማችሁ ነው? Are you with me? ሶ አንዳንድ ችግሮቻችሁ So one of the problems, ምንጫቸው ምድር ብቻ አይደለም። the source is not ours. ሄሎ Are you with me? ብዙ ጊዜ በስፒሪቹዋል ሃስባንድ እና ዋይፍ የሚቸገሩ ሰዎች The people who are attacked by spiritual husband and wife, የማያውቋት ሴት መታ እነሱ ጋር ተኛለች። and some woman came in spirit. ጠዋት ሲነሱ ያጧታል። When they rise up, they don't know her. የሚደረገውን ነገር በሙሉ አድርገዋል። And they do whatever they want. ሲነሱ ሚስቶቻቸው ታስጣላቸዋለች። After they rise, they fade off where they were major. ሚስቶች ደግሞ ባሎቻቸው At ያስጠሏቸዋል። the same time, they did the same thing with husband. ቢኮዝ እንደ ባል ሆኖ አብሯቸው የሚተኛ ሰው አለ። Because there is a person that sleep with them like that. እንደ ባል ሆኖ ባል ጋር የሚደረገውን ነገር በሙሉ አብሯቸው የሚያደርግ There is ፐርሰን አለ፣ a አካል አለ። person that is intimate with the spirit. ባለም ሲሆን ልክ እንደዛው At the same time with husband and wife. ይመጡና እንደዚህ አይነት ሰዎች ችግሮቻቸውን ይነግሯቸዋል። And they tell you they came, they tell the problem. በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ ተመልሶ እንዳይመጣ ትሉታላችሁ። ሰውየው ልክ ማታ ሲተኛ ደሴም ኬዝ ይፈጠርና ነገ ደግሞ ተመልሶ The ይመጣል። same case happens after you pray for him. የኢየሱስን ስም ስትጠቀሙ When you use the name of Jesus, ትክክለኛው ስፍራ ላይ እስካልተጠቀማችሁ ድረስ unless you use it for the right point, ውጤት አታገኙም። you cannot have results. ውጤት You አታገኙም። will not have results. ትክክለኛው ስፍራ ላይ መጠቀም You አለባችሁ። have to use it in appropriate ትክክለኛ place. ስፍራ ላይ In appropriate ከዛ place. አሁንም ትገስጻላችሁ። So you command it. ሰውየው ነገም ተመሳሳይ ፕሮብሌም ይዞ ይመጣል። The problem is not cast down. ከነገ ወዲያም ይዞ ይመጣል። At the same time, the day after. በእንደዚህ አይነት ስፒሪት የሚሰቃይ ሰው የዚህ ሰውዬ ችግሮቹ The source of this man, ባህር ውስጥ ከሚኖሩ መናፍስቶች ጋር የተገናኘ ነው። it is from a marine spirit. እነሱን እስካልመታኋቸው ድረስ ይሄንን ሰውዬ ነጻ አታወጡትም። You cannot cast him out unless you have to cast out them. በፍጹም ነጻ አታወጡትም። You can never deliver him. የኢየሱስን ስም ከመጠቀማችሁ በፊት Before you use the name of Jesus, በጌታ በኢየሱስ ስም ድህነት ለቆኝ ሄደ፣ ድህነት ለቆኝ ሄደ ከማለታችሁ በፊት before you say poverty leave me, ይሄ ድህነት ከባህር ነው የመጣው ከምድር ነው የመጣው ከሰማይ ነው የመጣው የሚለው ነው እውቁት። you have to locate where this demon come from ከዛ first. በኋላ ተመልሶ አይመጣም። Then after that it will not come again. ከየትኛውም አቅጣጫ Wherever a direction, ወደ እናንተ የተላከን ፍላጻ every weapon that fashioned ከዚህ to ሰዓት you, ጀምሮ አስቆሚያለሁ። I pose him in Jesus' mighty name. ከዚህ ሰዓት ጀምሮ አስቆሚያለሁ፣ አስቆሚያለሁ፣ I አስቆሚያለሁ፣ pose it in Jesus' mighty name. አስቆሚያለሁ፣ 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 mighty name. አስቆሚያለሁ፣ አስቆሚያለሁ፣ አስቆሚያለሁ። I pose it in Jesus' mighty name. ቁጭ በል። You may have your seat. ስሙን ከመጠቀማችሁ በፊት Before you use the name, ሶስቱ ዓለማትን ማወቅ you አለብን። have to understand the three realms. ምድር ላይ የሚንቀሳቀሱትን ማወቅ አለብን። You have to know what they walk on ባህር earth, ላይ የሚንቀሳቀሱትን ማወቅ or አለብን። that live in marine, አየር ላይ የሚንቀሳቀሱትን ማወቅ or አለብን። what it is airborne. ያወቃችሁ ሰዓት So whenever you know, እንዴት መጠቀም እንዳለባችሁ ታውቃላችሁ። you have to know how to use it አዳምን properly. ምንድን ነው ያለው? What is Adam given? ምድር ላይ የሚንቀሳቀሱትን Whatever they were creeping, ባህር ውስጥ የሚኖሩትን whether they are in water, አየር ላይ ምን የሚሉትን whether it is in air. የሚበሩትን አሁን ምን ማለት ነው ነገር What does it mean? ምድር ላይ የሚንቀሳቀሰውን እንስሳ So the beasts that walk on earth, በምትቆጣጠሩበት ጥበብ in a wisdom that you command them, ባህር ውስጥ ያለ ራስ አትቆጣጠሩት። you cannot control whether it's ለሱ in marine. ደግሞ ሌላ ጥበብ There is ያስፈልጋል። another wisdom which is ባህር given. ውስጥ ያለውን አሳ በምትቆጣጠሩበት ጥበብ The wisdom that controls or አየር ላይ domains in የሚበረውን water. ንስር መቆጣጠራቸው You cannot command or control the eagle ሶስቱም in air. የተለያየ ኔቸር ነው ያላቸው። They have different creature on three realms. የተለያየ ፍጥሮች ናቸው። Because they are different creatures. የተለያየ ፍጥሮች They ናቸው። are different creatures. ሄሎ Are you with me? ምኖች ናቸው? They are የተለያየ different ፍጥሮች ናቸው። creatures. የተለያዩ ናቸው። They are different. በአይነት የተለያዩ ናቸው። They are different things. በማሰብ ችሎታ የተለያዩ ናቸው። Even in their thinking way. በፖቴንሻል በአቅም የተለያዩ ናቸው። Even in their potential, they are different. በጣም የተለያዩ They ናቸው። are so much different. እነሱን በኢየሱስ ስም ስትገጥሟቸው So when you face them in the name of Jesus, የት ጋር እንደምትገጥሟቸው እኮ you have to know where you face them. ለዛ ነው ብዙ ጊዜ That's why many times መጽሐፍ ቅዱሳችሁን when you ልንገራችሁ read the Bible, የእነሱ አምላክ አሉ። they say they are gods they have. የምን አምላክ ነው? ኖ ተራ እንትን ላይ ጦርነት ሲገጥሟቸው የእነሱ አምላክ ምንድን ነው አሉ? They say their God is a God of mountains. የተራሮች አምላክ ነው አሉ። The God of mountains. በምን እንቅጠማቸው? Let them get in በሸለቆ እንቅጠማቸው። and meet them in a valley. ሄሎ Are you with me? አንዳንድ ችግሮቻችሁ ፍሮም ተራራ ብቻ ይመነጩ አይደሉም። Some of their problem is not from mountain.
በሸለቆ የተሞከረባችሁን ችግር ተራራ ላይ ባለ ጥበብ አትወጡትም። You cannot overcome by the wisdom of mountain the things that happen in the valley. መንፈሳዊ ዓለም ላይ ጦርነት ሲከፈት So whenever there is a rise of spiritual warfare, መጀመሪያ ወቁት። first thing you have to know is the source. ነገርየው ከየት እንደመጣው Where it arises. ከየት ነው የመጣው? Where it arises. ጌታ ኢየሱስ በሽተኞችን አይቶ When Jesus of Nazareth look unto the sickness, በሽተኞችን አይቶ እኮ ነው። when look unto them, ዶክተሮቹ ይሄ ባክቴሪያ ነው፣ ይሄ ቫይረስ ነው፣ ይሄ ኢንፍሉዌንዛ ነው ምናምን ብለው ለይተዋቸዋል። the doctors give them according to virus and bacteria and በምድራዊ ነገር ስካን አድርገው they scan them with the physical. ጌታ ኢየሱስ ስፒሪቹዋሊ ስካን አደረጋቸው። And spiritually Jesus of Nazareth navigated. ይሄ ከጨረቃ ነው አለ። And this is lunatic. ይሄ ደግሞ ሰፈር ውስጥ ያሉ ጠንቋዮች ናቸው And አለ። this is from the person of witchcraft. ይሄኛው ደግሞ ልክ እንደዛው። And the same thing is from others. በጨረቃ የሚነሳባቸውን ለብቻው So ለያቸው። people from lunatic they ሁሉንም separate them. ፈወሳቸው። And every one of them they heal. ሁሉንም ፈወሳቸው። They heal every one of them. አስቡት፣ ሁሉም በሽተኞች ናቸው። So every one of them are sick. የበሽታውን ኬዝ ግን ለዩ። እነዚህ ያለ በጨረቃ ነው የሚነሳባቸው። This thing is arise from lunatic. በጨረቃ ነው They are የሚነሳባቸው። lunatic. ምሳሌ ጌታ ኢየሱስ ጋር አንድ ሰው ይዘውለት መጡ When he bring them Jesus of Nazareth, እና አባትየው እንደዚህ አለ፣ and the father says, ልጄ በጨረቃ ሰዓት ሁሉ ጊዜ ይጥለዋል አለ። always when the moon arises he becomes fail. ጨረቃ ካልወጣች ልጅየው ጤነኛ ነው። And the person is like the first is fine whether there is no moon. ጨረቃ ስትወጣ አሜሪካ ውስጥ አንድ ጥናት ተሰራ። In America there is some research has made ሁሉ ጊዜ ጨረቃ ሙሉ ስትሆን ወንጀል ይበዛል። there was always a crime happens when a full moon happen. ጨረቃ ሁሉ ጊዜ ሙሉ ስትሆን When the full moon happens ወንጀል ይበዛል። there was always crime. ምንድነው የሚያገናኘው ብለው መረመሩ አጡት። They miss him after their research. የሆነ ያክል ነጥብ መጥተዋል። And they came to one point. ግን በመንፈሳዊ ደረጃ እስካን ማድረግ ስለማይችሉ ተውት። Since they can't understand the spiritual thing, they leave it. ሄሎ Are you with me? የአንዳንዶቻችሁ ችግር Some of the problem that you have, ፍሮም ሰማያዊ አካላት ነው የሚመጣው። they came from heavenly places. ከሰማያዊ አካላት ነው የሚመጣው። From heavenly places. እናንተ ደግሞ ስሙን ስትጠቀሙ የነበሩት The one you are using it ጎረቤቶቻችሁ ላይ ነው። is for your neighbor. ስሙን ስትጠቀሙ You የነበሩት use a name ሌሎች ስፍራዎች ላይ ነው። is from beyond other places. ከዚህ በኋላ ግን From now onward, ከየትኛውም አቅጣጫ what shall ever the place arise, ወደ እናንተ ህይወት what that is arising, የሚላክን ፍላጻ አስቆሚያለሁ። every arrow that rise from you will blow. የሚላክን ፍላጻ አስቆሚያለሁ። I make it pause in your life. አስቆሚያለሁ። ቁጭ በሉ። You may have your seat. እዛን ኢያሱን አይታችሁታል። That's why when he saw Joshua, ጠላቶቼን ገድዬ እስክጨርስ አለ፣ unless I kill my enemies, ፀሐይ ቁሚ አለ። sun pause them. አንድ ነገር ገብቶታል። He understand one thing. ፀሐይን ካላቆመ ገሎ መጨረስ አይችልም። He cannot finish them unless he stops the sun. ፀሐይን እስካላስቆመ ድረስ Unless he stops the sun, ኒክሌር ብትሰጡ ሰውየው ጨርሶ እንደማይገላቸው he ያውቃል። can never accomplish that. የጠላቶቹ ኃይል እየመጣ ያለው ፍሮም ፀሐይ እንደሆነ He ያውቃል። understand the power that came for the enemy sun. ጠላቶቹ ኃይል ያገኙት ከፀሐይ ነው። He gathered the power አንቺ from ፀሐይ አለ you sun, እስክጨርሳቸው ድረስ ቁሚ፣ unless I have seen the stop them, እስክጨርሳቸው ድረስ ቁሚ። unless I finish them put them. ሄሎ Are you with me? ሰውየው ጠላቶቹ So this person, his enemies, በደንብ ስሙ። listen to me carefully. የውትድርና ስትራቴጂ አይደለም የሚሰጠው። He doesn't use a commandment of like መንፈሳዊ ሰው military. ነው። He's a spiritual person. መሪም ቢሆን መንፈሳዊ ሰው He ነው። is a leader which is በዚህ spiritual. በኩል ተዋጉ አላለም። He says, let's give a war to ይሄን this side. ጦርነት ለማሸነፍ አለ In order to overcome that, ፀሐይን ማዘዝ አለብኝ። I have to command the sun. ፀሐይን ማዘዝ I have አለብኝ። to command the ችግር sun. ያለው እዛ ጋር The ነው። problem of ምድር ላይ Israel. ያለው ውጊያ ላይ አይደለም ችግር ያለው። It's not the problem is on earth. ምድር ላይ ያለው ውጊያ ላይ ችግር የለም። There is no problem on earth. ፀሐይ ቆም ያለ It's pause. ጦርነቷ sun. በቃ And ጦርነቷ በቃ the war becomes ጦርነቷ ceased. በቃ The war becomes ceased. ጦርነቷ በቃ The war becomes ceased. ጦርነቷ በቃ The war becomes ceased. በዚህ ስም ኃይል In Jesus' mighty name. ከየትኛውም አቅጣጫ In every direction. የተወረወሩ ፍላጻዎች አሁን ያቆማሉ። Every arrow sent to you, I shall break them. አሁን ያቆማሉ። I break them. አሁን ያቆማሉ። I break them. ቁጭ በሉ። You may have your seat. ለዛ የኢየሱስን ስም ስታስቡ So when you think of the name of Jesus, አንዳንድ ሰው ብርጭቆ እንኳን ሲወርቅ በኢየሱስ ስም ይላል። there's some of people that say it meaninglessly. በቃ ኖርማል የሆነ አብሯቸው የሚኖር የሚወዱት ስም አድርገው ስለሚያስቡት ኪሽ ሲል በኢየሱስ ስም ይላል። The name of Jesus in whatever ruthless place. ስሙ ከምታስቡት በላይ ኃይለኛ ነው። The name is powerful more than anything. ከምታስቡት በላይ ኃይለኛ ነው። It is powerful more than anything. ገዳይ የሆነ መሳሪያ ይዤ
If I have a weapon that can able to kill, እናንተ እዚህ ጋር ነው ያላችሁት። he stand in front of me. ወደዚህ የተኮስኩ ለምን አልሞቱም ብዬ መጠየቅ አልችልም። I can never question if in wrong direction I put it. መሳሪያው ገዳይ ነው። Because the weapon is deadly. እየተኮስኩ ያለሁት ወደዚህ ነው። But I give him the wrong direction. እናንተ ያላችሁት ደግሞ በዚህ ነው። But you are in the wrong direction. እናንተ እያደረጋችሁ ያላችሁት ያንን ነው። That is the same thing you are doing. እየጸልዩ ጂሰስ ጂሰስ ስትሉ እያደረጋችሁት ያለ ያንን ነው። You are doing in the same direction. ይሄንን ስም ትክክለኛው ቦታ ላይ ከተጠቀማችሁት But if you use the name in the right direction, በሽታን ህይወታችሁ ላይ አታገኙትም። you can kill sickness in your life. እርግማንን ህይወታችሁ ላይ You አታገኙትም። can never meet curse in your life. ድህነትን ህይወታችሁ ላይ አታገኙትም። You can never have poverty in your life. ጨለማን ህይወታችሁ ላይ አታገኙትም። Darkness can never conquer your በፍጹም life. በፍጹም 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 አታገኙትም። Never will never. በፍጹም 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 አታገኙትም። You will never meet it. በፍጹም You አታገኙትም። will never meet it. በፍጹም You አታገኙትም። will never meet it. ስለ ኢየሱስ ስም ስታስቡ So when you think about the name of Jesus, ቀደም ከአዳም ተነስቻለሁ። I start from Adam. የሚታየው ዓለም ላይ ግዛት ተሰጠው። He give him a dominant upon the physical አንድ world. ሁለት ተብሎ የሚቆጠረው ዓለም ላይ And the realm of 1, 2, 3. ይሄ ስም ደግሞ In this name, የማይታየው ዓለም ላይ ስልጣን ተሰጠው። and he have an authority at the same time in invisible because realm. የማይታየው ዓለም ነው ይሄኛው የሚታየው ዓለም ላይ ተጽዕኖ ያለው። Because the spiritual realm has a dominion over the physical. እዚህ ምድር ላይ ከብቶች ከመቁጠራችሁ በፊት Before you count cattle on this earth, እዚህ ምድር ላይ ገንዘብ ከመቁጠራችሁ በፊት before you count money in this realm, የእናንተ ነገር የትኛው ዓለም ላይ እንደተያዘ ወቁ። you have to know where is the thing you behold. ከዛ ለዛ ነገር ይሄንን ስም ተጠቀሙት። And use that name for that ከዛ በኋላ place. ህይወታችሁ ላይ ለውጥ ማየት ጀምራላችሁ። You will see, ህይወታችሁ ላይ ለውጥ ማየት you will ጀምራላችሁ። see results. ህይወታችሁ ላይ ለውጥ ማየት You will ጀምራላችሁ። see result after that. ህይወታችሁ ላይ ለውጥ ማየት ጀምራላችሁ። ለውጥ ማየት ጀምራላችሁ። ለውጥ ማየት ጀምራላችሁ። ለውጥ ማየት ጀምራላችሁ። You will see result. ለውጥ ማየት ጀምራላችሁ። You will see result. በጥንት ጊዜ In ancient time, የኢትዮጵያን ታሪክ ስታነቡ when you read about the Ethiopian history, የብዙ አገሮችን የኋላ ታሪክ ስታነቡ when you read about many history cultures, በሙሉ በማለት ደረጃ you can say all of them. ጨረቃና ፀሐይ አምላኪ እንደነበሩ ታውቃላችሁ። Do you know they are God's word, sun at the same time moon? ጨረቃና ፀሐይ ነበር የሚያመልኩት። They were worshiping sun and moon. አብዛኞቹ የጥንት ምስሎች ላይ ጨረቃ ምስል ታገኛላችሁ። You have sun moons in every ancient pictures. የፀሐይ ምስል ታገኛላችሁ። You can see a sun pictures. እናንተ ናችሁ የድሮ ሰዎች ይመስሏችሁ። You think that they are ancient people. በጣም የሰለጠኑ ሰዎች They ናቸው። are too much civilized. እናንተ ከምታስቡት በላይ የሰለጠኑ ሰዎች They are ናቸው። too much civilized beyond your imagination. እነሱ የሰሩትን ስልጣኔ አሁን ያለው ስልጣኔ መልሶ መገንባት እንኳን አልቻለም። The present age technology cannot bring the civilization what they had. ስለ ማዕድን የሚያክሰው አለ ስፔሻሊ ስለ ሳፋየርና ስለ ኢመራልድ Do you know a person who knows about sapphire or emerald? ዓለም ያለች ሌሎቻችሁም ካላችሁ If there is another person, I want to see. አንድ ሰው One person ከአንድ ቦታ from one place, እዚህ ኢትዮጵያ ውስጥ ያለ ቦታ in a place or from there. ያገኘውን ነገር ልንገራችሁ Let me tell you what he found. ከራሱ አፍ ስለሰማሁት። I have from this personal testimony. የንግስ ሳባ ነው። It says a queen of Sheba. ቤተ መንግስት ነው ተብሎ የሚታሰበውን ቦታ In a place where it was a palace. እየቆፈርን እያለ አለ When we were digging, የተቀረጸ ሳፋየር አገኘናል። like there was a sapphire who was sculpted. አሁን ባለው ቴክኖሎጂ በጣም በጥንቃቄ ነው ሳፋየር የሚቀረጸው። In this technology, they use it very in a precise የዛን ጊዜ technology. ያሉ ሰዎች ሳፋየር እና ኤመራልድ ቀርጸው ነው የሚያደርጉት። In that place age, they was sculpting about sapphire and እድሜው emerald. ሲታይ የዛን ዘመን እድሜ ነው። That age is from long ancient age. ባህላዊ ሰዎች ይመስሏችሁ እናንተ ናቸው። They seem they become cultural. በጣም የሰለጠኑ ሰዎች They are ናቸው። too much civilized. ጨረቃን ያመልካሉ፣ They were worshiping moon ፀሐይን በኃይል ያመልካሉ። at the same time as sun. እየነገሩ ያሉት ነገር አንድ ነው። They tell you one thing. የዚህ ስልጣኔ ምንጭ እነዛ ናቸው እያሉ ነው። The source of this civilization over there. ወደ አሜሪካ ደግሞ ስትሄዱ When it came to the United ልክ States, በእኛ እንደምንጠራቸው ኪንግደሞች ማያ የሚባል ስልጣኔ አለ። there is a kingdom called in the former state of Maya. ምግብ ለመብላት ፀሐይና ጨረቃን የሚጠቀሙት። They use a sun in order to have their food. ወክ ለማድረግ ፀሐይና ጨረቃን They የሚጠቀሙት። use a sun to walk. አሁን ድረስ Until this time, የሳይንሱ ዓለም የነሱ መጽሐፍ ነው የሚያነበው። the scientific world read their ፊልም book. ላይ የምታዩቸው ነገሮች በሙሉ እውነት አይመስሉም አይደል? ከነሱ መጽሐፍ የተቀዱ ናቸው። Every fiction movie that you see, it derived from them. ፀሐይና ጨረቃን ነው የሚያመልኩት። They were worshiping sun and moon. በተዘዋዋሪ እየነገሩ ያሉት They tell you in a reverse. እኛን የሚረዱ መናፍስቶች ከዛ ነው ይመጣው እያሉ ነው። The source of our spirits are right from them. ስፍራቸው ያ ነው እያሉ That is ስፍራቸው their ያ ነው source. That is ስፍራቸው their ያ ነው place. እያሉ That is their resource. ሄሎ ምናቸው ስፍራቸው ያ ነው እያሉ ነው። ወርሺፕ ያደርጓታል ፀሐይን፣ They worship a sun. ጨረቃን ወርሺፕ They ያደርጓታል። worship a moon.
እየነገሩ ያሉት የኛ ነገር እየመጣ ያለው ከዛ ነው እያሉ every source of our income is arise from them. ይሄ ስም ሁሉም ላይ ስልጣን እንዲኖረው ተደርጎ የተሰጠ ስም ነው። And God gave them the name of Jesus to become dominion in ይሄ everyone. ስም This name ሁሉም ነገር ላይ in every aspect ስልጣን እንዲኖረው የተሰጠው ስም ነው። it was given for him. ለዛ ያንዳንድ ችግሮቻችሁ ምንጮች That's why the source of some of your problems, ከዋክብት ፀሐይና ጨረቃ ናቸው። they are from a star, moon and sun. ያንዳንዶቻችሁ ምድር ናቸው። At the same time from earth. ያንዳንዶቻችሁ ደግሞ ባህር ናቸው። At the same time from marine. ያንዳንዶቻችሁ ባህር ናቸው። It's from water. ያንዳንዶቻችሁ ባህር They ናቸው። arise from marine. ከዚህ ሰዓት ጀምሮ ጸልያለሁ። I pray from now on. ከየትኛውም ስፍራ In every place ወደ እናንተ የሚወረወረው ፍላጻ አሁን ቆሟል፣ 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 አሁን ቆሟል። ባረኩ። እወዳችኋለሁ። ይህንን የዩቲዩብ ቻናል ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ፎሎ አድርጉ፣ ሰብስክራይብ አድርጉ። ሻሎም